ይህ የቅጣት አይነት የጀርመን ጦሩን በከዱ ወታደሮች ላይ የሚፈጽመው እጅግ ጨካኝ የሆነ እርምጃ ነው። ይህ ከሰራዊቱ አመልጦ የተያዘው ወታደር እግሮቹ በሰንሰለት ታስረው የሰንሰለቱ ሌላኛው ጫፍ ደግሞ አንድ ግዙፍ አለት ውስጥ በጥልቀት በሚስማር ተቸንክሯል። ጓደኞቹም ጥቂት ጥይቶችና ትንሽ የምግብ ብቻ አጠገቡ አስቀምጠውለት ጥለውት ሄዱ። የተሰጠው ትዕዛዝም እዚሁ ባለበት ቆሞ ወደፊት የሚገሰግዘውን የሶቪየት ሰራዊት መንገድ ማደናቀፍ ነው። ጓደኞቹ ገና ዞር ከማለታቸው ስናይፐሩን አንስቶ ጥይቶቹ ማስገባት ጀመረ። ነገር ግን ስናይፐሩን አነጣጥሮ ሲደቅን ጓደኞቹ ቀድሞት ደኑ ውስጥ ገብተው ተሰወሩበት። አሁን ዋናውና የመጀመሪያው ግቡ ግልጽ ነው። ይህን አጥንቱ ድረስ የገባ ሰንሰለት መበጠስ አለበት። በፍርሃትም ጠመንጃውን ወደ ሰንሰለቱ አነጣጥሮ ተኮሰ። የጥይቱ ብልጭታና ፍንጣቂ ስላመመው አስጮኸው። ሰንሰለቱ ግን እጅግ ወፍራም ስለነበር በተኩሱ ሊበጠስ አልቻለም። ስለዚህ ሌላ ዘዴ መፈለግ ነበረበት። የጀርባ ቦርሳውን ሲበረብር አንድ መነጽር አገኘ። ወዲያውም አንድ ሐሳብ አእምሮ ውስጥ ብልጭ አለለት። በትንሿ ቢላዋ የመነጽሩን ሌንሶች በጥንቃቄ አውጥቶ አያያዛቸው። ከዚያም የጥድ ዛፍ ቅርንጫፍ ሰብሮ የጥድ ሙጫ በቢላዋ እየቧጠጠ ሰበሰበ። ሙጫው እስኪለሰልስ ድረስ ካኘከው በኋላ በሌንሶቹ ጠርዝና ጠርዝ ላይ ለጥፎ አሸገው። በሁለቱ ሌንሶች መካከል ባለው ክፍተት ውስጥ ውሃ ከሞላ በኋላ በትንሽዬ እንጨት አያያዘው። በዚህ መንገድ ቀላል የሆነ ማጉያ ሌንስ ሰራ። በመቀጠልም የብረት ሚስማሩ አጠገብ ትንሽዬ ደረቅ ሳር አድርጎ በሌንሱ አማካኝነት የፀሐይ ብርሃኑ ሳሩ ላይ እንዲያርፍ አደረገ። ብዙም ሳይቆይ ሳሩ ጭስ በማውጣት ተያያዘ። የእሳቱ መጠን ከፍ እንዲልለትም የደረቁ እንጨቶችን በፍጥነት ሰብስቦ አነደዳቸው። እንጨቶቹ ተቃጥለው አመድ ሲሆኑ በጋለው አለት ላይ ቀዝቃዛው አደፋበት። ድንገተኛው የሙቀትና የቅዝቃዜ መፈራረቅ አለቱን በከፍተኛ ድምጽ አውጥቶ እንዲሰነጠቅ አደረገው። በዚህም ሚስማሩን ለመንቀል ሞከረ። ነገር ግን ንቅንቅ አልላለው። እሱ ግን ተስፋ አልቆረጥም። ሂደቱን ደጋግሞ ሞከረ። ቀስ በቀስም የአለቱ አካል የተሸረሸረ፣ ሚስማሩም እየታየ መጣ። በአለቱ ላይም ትልቅ ቀዳዳ ተፈጠረ። ጥቂት ተጨማሪ ሙከራዎችን ቢያደርግ ሚስማሩ የሚነቀል ይመስላል። እኩለ ቀን ላይ አለቱ ላይ ደገፍ ብሎ የታሸገ ምግብ ይመገባል። በድንገት ግን ከሩቅ የመኪና ሞተር ድምጽ ሰማ። በፍጥነትም ስናይፐሩን አንስቶ አነጣጠረ። የሶቪየቱ ወታደራዊ መኪና በሱ በኩል ያለፈ ነበር። እንደ ድል ሆኖ ግን ወታደሮቹ አላዩትም። አሁን ጊዜ እንደሌለውና መፍጠን እንዳለበት ተረዳ። የከፋው ነገር ደግሞ ደረቅ እንጨቶቹ አልቀውበታል። በፍጥነት ካላመለጠ ከሶቪየቱ ወታደሮች በላይ በክረምቱ ቅዝቃዜ መሞቱ ነው። የነበረው ምግብ አልቋል። በብረት ኮዳ ውስጥ የቀረው ውሃም ቢሆን የአንዲት ሲኒ ያህል ብቻ ነበር። ይሄ የመጨረሻ ድሉ ነው። የቀረችውን ውሃ አለቱ ላይ ደፋት። ከዚያም መሳሪያዎቹን አንስቶ የተሰነጠቀውን አለት ለመስበር ሞከረ። ሚስማሩ ግን አሁንም አልነቀነቅ አለው። በመጨረሻም የነበሩትን ጥይቶች በሙሉ አውጣ። ባሩዱን ወደ አንድ የብረት ሳጥን ላይ ገልብጦ አለቱ ቀዳዳ ውስጥ ከተተው። ድንጋይ ከሸፈነው በኋላም የሚነደውን ሳር አደረገበት። በፍጥነትም ግዙፉ ድንጋይ ላይ ለመሸሸግ ሞከረ። ባሩዱ ሲፈነዳም ነጭ ጭስ ወጣው። በፍጥነት ሲመለከተው ግን ሚስማሩ አሁንም አልተነቃነቀም። በንዴት ሁለት ጊዜ በእርግጫ መታው። ነገር ግን ከነበረበት ፍንክች አለላለ። በጠመንጃው ማንገቻም አንድ ራቅ ያለ ድንጋይ እንደምንም አምጥቶ ድንጋዩን በሁለት እጆቹ ጨብጦ ሚስማሩን ለማነቃነቅ መምታት ጀመረ። እስከ ማታ ድረስ ያለ ረፍት መታው። እጆቹ በሙሉ አብጠው በቁስል ተሸፈኑ። በስተመጨረሻ ግን ለአንዴና ለመጨረሻ ጊዜ ጉልበቱን አሟጦ ሰንሰለቱን ጎተተው። ሚስማሩ መላላት ጀመረ። እናም እንደገና በኃይል ሲጎትተው ሚስማሩ ካለት ውስጥ